የኔ ልጅ እማዬ፣ እስር ቤት ከባድ ነው አይደል? እንዴ ለምንድን ነው የምታለቅሱት? አንዬ ቆይ እንዴት ነው የማላለቅሰው? እማዬ ሰላምዬ፣ እኔ እኮ የእናንተ እናት ነኝ። የእኔ እናት ሆነሽ ከምታስነሽ ጋር ደግሞ ምን አገናኘው? እኔ ለምንም ነገር እጅ ሰጥቼ አላውቅም። እማዬ እስቲ ያለሽበትን ቦታ አስቢው። ምናሴ፣ ቆይ እኔን አታውቀኝም እንዴ? ማወቅም አውቅሻለሁ እኮ። ከዚህ የበለጠ እኮ ስንት ችግር አልፈናል አይደል? ምንድን ነው ለትንሽ ነገር መነፋረቅ? ተይ እማዬ፣ እንደዚህ እያልሽ እንኳን ልታወብኝ አትሞክሪ። ሰላምዬ፣ ምናሴ ታሞብን ስንት ከባድ ቀንና ሌሊት እንዳሳለፍ ታውቂያለሽ አይደለም? እሱንማ መቼ እረሳዋለሁ እማዬ። ዛሬ ሞተ ነገ ሞተ እያለን ስንት ከባድ ቀንና ሌሊቶችን አብረን አሳልፈናል። እንዳላቅፍሽ ተጣልተን እንዳታቅፍኝ አኩርፈሽ ሌሊቱ ሙሉ እንደዛ እንደተቆራረፍን ጥዬሽ ስራ ስሄድ አታስታውሽም? አስታውሳለሁ እንጂ እማዬ፣ በደንብ ነው የማስታውሰው። እና ሰላምዬ፣ ከዛ የከፋ ቀን አለ? ይሄ እኮ በጣም ቀላል ነገር ነው። በዛ ላይ ደግሞ አባታችሁ አብሯችሁ አለ አይደል? እኔ እንጃ እማዬ፣ ያኛው ስላለፈ ይሆን፣ ግን ይኸኛው በጣም ይከብዳል። ሰላምዬ፣ አንቺ እኮ ጠንካራ ልጅ ነሽ። ወንድምሽን እኮ ያለ አንዳች አጋዥ ብቻሽን አስታምሻ ኖረሻል አይደል? እና ታዲያ ሰላምዬ፣ ለዚህ ቀላል ችግር እጅሽን ትሰጪብሽ? ሰላምዬ፣ አሁን ወይ በቃ አላለቅስም። እማዬ፣ እኔ ግን እንደዚህ በችግር አላለፍኩም። ሀኒዬ፣ አንቺም እኮ አባትሽን ለሕክምና አዲስ አበባ ድረስ ይዘሽ የመጣሽ እምነትሽ ሙሉ የሆነ ጠንካራ ልጅ ነሽ። እኔ ጀማል፣ እኔ አላውቅም፣ በጣም ከብዶኛል። ቆይ የኔ ልጆች፣ እኔ ባዩሽ እንዳልገደልኳት ታውቃላችሁ አይደለም? እሱንማ እኮ እናውቃለን እማዬ። በቃ መኑኛ። እናታችሁን እኮ ልታምኗት ይገባል። እውነት እኮ ተቀብራ አትቀርም። በዛ ላይ እኮ እናታችሁ ተጠርጣሪ ናት እንጂ ወንጀለኛ ናት ማለት አይደለም። ይሄው በቅርቡ ደግሞ እወጣለሁ። አሁን በቃ ለጥያቄ ስለሚፈልጉ ልሂድ። እሺ እሺ፣ በቃ እማዬ ሂጂ። ደግሞ አታስቢ እማዬ፣ የአባዬ መድኃኒዓለም መቼም አይዘገይም። ለአባዬ እነግረዋለሁ፣ እሱ ለእሱ መድኃኒዓለም ይነግረዋል። አዎ እንደዚህ ጠንካራ በሉልኝ። እሺ በቃ ልሂድ።